ነገሩ ያው እንግዲህ ፈጣሪ ካለ እንገናኛለን ደግመን ከካቤ ጋር ማለት ነው። እና በዚህ አጋጣሚ በጣም እንደምወደውና እንደማፈቅረው መናገር እፈልጋለሁ። አይ ላቭ ዩ ካቤ። ካቤ አሁን ደመቅሽ አበባዬ ያው ከተሳካልኝ ለማዘር ሽምግልና ታዩታላችሁ ብዬ አስባለሁ። በደንብ ሞር በቪዲዮ ምናምን አሳያችኋለሁ። የዛኔ አትጓጉ ለማለት ያለው ቴንክ ዩ። አሁንም አምናችኋል? አሁንም አምናችኋል? ዜዶ አልተዋጠልህ። ዜዶ ለምንድን ነው ያላመነው? በልቡ የሚያስበው ነገር ነበር። ቅጥት ታረገች። አይ ሪች አሁን ላይ እውነት እንነጋገር። አይ በቃ ሆነስሊ ሪች ነው። አሁን በጣም ሀብታም ነው። ፍቅር የት እንደሚወስዳ አይታወቅም። የትም ቦታ ፍቅር ሊይዝ ይችላል። ከፊቱ ማለት እሱ በጣም ኢንፍሉዌንሻል ስለሆነ በጣም ብዙ ሰው ኢንቦክስ ያደርግለታል። እኔም በጣም ብዙ ኢንቦክስ አለ። ተጠበሳት ምን አገባኝ? ኖ እንዴ አይደለም። በኢንቦክስ ነው ወይ አይደለም? ዜዶ በኢንቦክስ ነው። እኔም እኮ በጣም ብዙ ኢንቦክስ አለ። ብዙ ተከታይ አለ። በዛ ላይ ቆንጆዬ ነኝ። ለምሳሌ ኢትዮጵያዊ ነኝ። እንዴት መለሰልሽ? አሁን ሰሌ ምን ተሰማ? አይ ከዚህ ከእኔ ምን አጣ ነው? ስለዚህ ያው በጣም ወረደም ግን ይወድሻል። ቪዲዮ እኮ አሁን ይነሳል በዚህ ሰዓት። አሁን እነሱ አሁን የሚነሱበት ሰዓት ነው። ብትደዋወሉ ቪዲዮ ኮል ማድረግ እንትን ነው ደግነቱ። አሁን ሶሃይ ብንለው ሚስቱ ትኖራለች። ሰው አይነሳም። በህልሜ ነው የሁሉ ነገር ያየሁት ነበር። ቴንክ ዩ ጓደኛ ያው ይሳካል አንድ ቀን። ሮዚ በሚገርም ሁኔታ አቀራረቧ አድንቁላት። በጣም አንደኛ ቲክቶክ ላይ የምታቀርባቸው ነገሮች እንደዚህ አሁን እኮ ወደ እውነት ሰው እየመሰላችሁ ነበር እኮ አይደል? እንደውም እኮ ሰሌ እኮ ሁለቱን ከኔ ምን አተነው ወደ ማመኑ ሄደው